27 ሽልማቶች አሉ። እኔ ግን ለሁላችሁም የሚሆን ሽልማት ይዤላችሁ መጥቻለሁ። ሁላችሁም መሸለም ይገባችኋል ብዬ አምናለሁ። ይሄንን ሽልማት ከተቀበላችሁ በህይወታችሁ የምታመጡት ለውጥ ወደ ግራ ከነበረ ወደ ቀኝ መሄድ ትጀምራላችሁ። ወደ ኋላ ከሆነ የምትሄዱት ወደ ፊት መሄድ ትጀምራላችሁ። የህይወታችሁን መክሊታችሁን ፍርሃት የሌለበት ሰላም ያለበት ህይወት መኖር የምትችሉበት ስጦታ ነው። ስለዚህ በጣም ተጠቀሙበት። ካከበራችሁት ያከብራችኋል፣ ከናቃችሁትም ደግሞ እንደዛው። የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ነው። የከበሩ በሚመስሉት ነገር ግን በውርደት ይኖሩ የነበሩ ፈሪሳውያንና ሰዱቃውያን አምላክ አለን እያሉ ነገር ግን እያነበቡት ያላወቁትን መድኃኒታቸውን ኢየሱስ ክርስቶስን መስክሮላቸው በታላላቅ ድንጋይ በጭካኔ ወግረው የገደሉት እነዛ አይሁዳውያን በቆምበት ቦታ እሱ ግን እየመሰከረ አቁም ይቅር በላቸው ብሎ አይሁዳዊነትንና የአብርሃም ልጅነት ሳይገደው የሚበልጠውን የእግዚአብሔር ልጅ መስክሮላቸው ፊቱ እንደ ብርሃን እያበራ የሞተውን እስጢፋኖስን አስታወሽኝ። እግዚአብሔር አምላክ ይባርክሽ። ታዲያ በዛን ጊዜ የእግዚአብሔር ልጅ ኢየሱስ በአብ ቀኝ ቆሞ የታየው ያን ጊዜ ነው። ዛሬም ይህንን ነገር ስትመሰክር እህታችን ስትመሰክሪ እነዚህ ሁሉ ባሉበት ቦታ ክብሬ ሳትይ ነገር ግን መድኃኒታቸው የሆነውን ስለ እነሱ የሞተውን ክርስቶስን ስሙን ጠርተሽ በሁሉ ፊት ስትናገሪ ኢየሱስ በሰማይ እንደዚህ ያደርግ እንደዚህ ይላል ኢየሱስ። ስለዚህ በሰው ፊት ለሚመሰክርልኝ ሁሉ እኔ ደግሞ በሰማያት ባለው በአባቴ ፊት እመሰክርለታለሁ። በሰው ፊት የሚከደኝን ሁሉ እኔ ደግሞ በሰማያት ባለው በአባቴ ፊት እክደዋለሁ። ስለዚህ ኢየሱስ ክርስቶስ በአባቱና በመላእክት ፊት በሰማይ ስለ አንቺ የሚመሰክርበትን ታላቅ ሽልማት፣ ታላቅ ተአምር፣ ድንቅ የሚያስብልን ነገር አድርገሻል። የእግዚአብሔር መንፈስ ስለረዳሽ ስሙ ይባረክ። እግዚአብሔር ይባርክሽ። ቀጥይ፣ ጨክኝ፣ በርቺ። ዓለም ኢየሱስ ሲባል አትወድም። ኢየሱስ ሲባል ሁሉም ሰው ይነስረዋል፣ ያስነጥሰዋል። እኛ የእግዚአብሔር ልጆች የማንደራደርበት አንድ ስም ብቻ አለ። ከስሞች ሁሉ በላይ የሆነ ስም፣ አብ የሰጠው ስም፣ ምላስ ሁሉ ኢየሱስ ጌታ እንደሆነ መስክሮ እንዲድንበት አብም ይከበር ዘንድ አብ የሚከብረው ክብርን የሚቀበለው ኢየሱስ ጌታ ነው ሲባል ነው። ስለዚህ እህታችን ታላቁን ስራ ሰርተሻል። በርቺን። ከዚህም በላይ ለክርስቶስ እየታረዱ ኢየሱስን መስክረዋል። ነገር ግን ለምንድን ነው አንዳንድ ክርስቲያኖችም ጥበብ የጎደለው አንዳንድ ነገር ያላችሁ ቦታ ስፍራ የለውም ኢየሱስን ለማውራት? አንተ ማና አንቺ ማነሽ? ኢየሱስን ካላወራ ለምንስ ሃይማኖት ውስጥ ትቀመጣለህ? ምን ይጠቅማል? ምን ይሰራልሃል? ለሱ እንትን ታወጣለት፣ ፕሮቶኮል ታወጣለታለህ እንዴ? ኢየሱስ በሁሉ ቦታ ይነገራል። ኢየሱስን በሁሉ ስፍራ ተናገሩ። እንደዚህ አይነት ሰዎች የመዳናቸው ምልክት ነው። ጌታ ደግሞ በሰማይ በአባቱና በመላእክት ፊት ይመሰክርላቸዋል። ጀግና ማለት እንደዚህ ነው። የወንጌል ጀግና ማለት እንደዚህ በስነ ስርዓት በጨዋነት ክርስቶስን ተናግሮ ለሚያስፈልገው በሙሉ ለዛዝ። በጣም ሲያፍሩ ነበር አንዳንዶች አፋቸውን ለመያዝ ኢየሱስ ሲባል። ነገር ግን እንዲህ ሲባል እንኳን መቻፈርን ማርያም 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 ስሟን እጠራለሁ ሁሌም። ቪዲዮዬን ከተመለከታችሁ ማርያምን ሳልል ተናግሬ አላቅም። ሁሌም ምላሴ ላይ ያለች ሳልዋሽ ነው የምናገረው። እቆምላታለሁ። እሷ ነች እዚህ ደረጃ ያደረሰችኝ። አያችሁ፣ እንደዚህ ሲባል ሰው ሁሉ ሆ ብሎ በደስታ ሲጮህ፣ እሷ ግን ስትሆን ሐሳብን ለመስጠት በየሚዲያው ስትወጡ ታዘብኳችሁ። የመጀመሪያዋ መስካሪ ከማስተዋል በፊት ቅድስት ድንግል ማርያም እንደሆነች ማን በነገራችሁ? ኢየሱስ ብላም ስጠራው የነበረች እሷ ናት። እሷ ናት የመሰከረችው። እሷ ናት ስጸንሰው ስለ እሱ በብዙዎች ፊት ልትወገር ስትል ዮሴፍ ወደ ቤቱ የወሰዳት። እሷ ናት አብረው መከራየችው ኢየሱስ ስለሚለው ስም። ከማርያም የምንማረው ኢየሱስን በሁሉ ፊት መመስከር፣ በእሱ አለማፈርን እንጂ ኢየሱስ ሲባል አፍሮ ማርያም ማርያም ማለትን አልነበረም። ቢሆንም እንዲህ ማለቱ እኔን አያስከፋኝም። እንዲህ ሲባል ግን ማናችንም አስተያየት ሳንሰጥ ኢየሱስ የሚለው ላይ ለምን ተቆጣን? ለምን ተበሳጨን? ይህንን እንደዚህ የተበሳጫችሁ ሰዎች ራሳችሁን መርምሩ። አያችሁ፣ ማርያም እንኳን ደስ የሚላት ልጇ ኢየሱስ ሲጠራና ሲከበር ነው። መከራን የተቀበለ የሞተ እሷን ያከበራት ከውርደት ወደ ክብር ያመጣት የእግዚአብሔር ልጅ ኢየሱስ ነው። የማርያም መድኃኒት የእኛ መድኃኒት ነው። እኛ ጴንጤዎች በኢየሱስ አንደራደርም። ኢየሱስ ያድናል።